ሰላም ምርጥ ምግብ ወዳድና አፍቃሪ ቤተሰቦቻችን እንዴት ናችሁ? ይህ በእኛ ኪችን ሾው ፕሮግራም ነው። ዛሬ ደግሞ አልጫ ጥቅል ጎመን አሰራር እናያለን። የሚያስፈልጉት ማቴሪያሎች እነዚህ ናቸው። ጥቅል ጎመን፣ ዘይት፣ ድንች፣ ቃሪያ፣ ካሮት፣ ነጭ ሽንኩርት፣ ቲማቲም፣ ለመቀመሚያ ደግሞ የጥብስ ፓውደር፣ እንደገና ደግሞ ሶያ ሶስ እና የወጥ ማጣፈጫና ጨው እንጠቀማለን። ጥቅል ጎመኑን ያው በቁመቱ ከትፈን አጥበን ያዘጋጀነው። በመጀመሪያ የጋለ ድስት ላይ ዘይታችንን እንጨምራለን። በመቀጠል ደግሞ የጋለው ዘይት ላይ ካሮታችንን እንጨምራለን። ጠንከር የሚለው ፓርት ስለሆነ እሱን እንጠብሳለን። በመቀጠል ድንቻችንን እንጨምራለን። ድንቹንም እንደዚሁ እንጠብሰዋለን። ጥቅል ጎመን ስለሆነ የምንሰራው የጠበሰ ነው። ውሃ ያለው ምናምን ነገር ስለሚሆን የተጠባበሰ ነገር ነው የሚሆነው። አነሳ አድርጌ የከተፍኩበት ምክንያት ምንድነው? ቶሎ እንዲበስልልን ነው። ተለቅ ካለ ያው ላይ በስልን ይችላል፣ ጊዜ ይፈጃል። እኛ ደግሞ መማማር እስከሆነ ድረስ ቶሎ ቪዲዮን አጠር አድርገን መስራት ስላለብን የመጀመሪያው እንግዲህ አንዷ እህታችን እኔም ያለኝ ግን በዚህ ቀርጾ የሚያቀርብልኝ እና ኤዲት የሚያደርግልኝ ሰው ነው ችግር ይብላለች። እንግዲህ የመጀመሪያ ሰው ትሆናለች። እንግዲህ ወደፊት ከሷ ጋር ደግሞ የምንሰራውን ቪዲዮን ፖስትላችኋለን። ሽንኩርታችንን እናረጋለን። ሽንኩርቱንም አንድ ላይ እንጠብሰዋለን። ላይክ፣ ሰብስክራይብ፣ ኮመንት ማድረግ አትርሱ። ኖቲፊኬሽኗንም ኦን አድርጓል። አነሰን በዛም የምግብ መጥፎ የለውም እና የተለያየ አይነት ምግብ ስናሳያችሁ እንድንማማር ኤርታሌ ነው ወይ ምግቦቹም ታበስለው ያልከው ልጅ ተመችቶኛል። ያው ስቶቫ አሪፍ ስቶቭ ስለሆነች ነው። ሎካል ብትሆነ ግን በቃ አሪፍ አድርጋ ተሰራች ናት። ከዛ ነጭ ሽንኩርታችን እንጨምራለን። ቀጥለን ያው በቁመቱ በሽሪ ሚሊ የተከተፈውን ጥቅል ጎመን ጨምረዋለን። በአራት ማዕዘንም አድርጋችሁ መስራት ትችላላችሁ። ያን ያህል ግዴታ የሆነ ነገር የለውም። እናቀላቅለውና እናዋሃደውና ከዛን ከርነዋለን በስቲም እንዲበስል። እላዩ ላይ ጥቅል ጎመኑ ላይ ያለውን ውሃ ነው የምንጠቀመው። እላዩ ላይ ያለው ነው፣ ሌላ ምንም ጨምሮ ውሃ የለም። ትንሽ ስቶቫ ማይለኛ ስለሆነች አሪፍ ለማለት። እዛ ቲማቲማችንን እንጨምራለን።
እንደፈለጋችሁ ነው። አስቀድማችሁ ከድንቾቹ ጋር ምናምን መጨመር ትችላላችሁ። ግን አሁን ፍላጎቴ ጣዕሙን ሳገኘው ደስ ስለሚል የቲማቲሙን ጣዕም መጨረሻ ላይ ያደርኩት። ከዛ ሮዝመሪናችን እናደርጋለን። ቀጥለን ሶያ ሶሳችንን እንጨምራለን። ሶያ ሶስ ኖረም አልኖረም ያን እንትን የለም፣ ከሌለ መተውን ይቻላል። ከድነዋለን። አሁን ያማረ የሆነ እየመጣ ነው፣ እየበሰለ ነው። የቀረን ነገር እንግዲህ ከላይ የምናደርጋቸው ስፓይሲዎች ናቸው፣ ቅመማ ቅመሞቹ። ለዚህ ደግሞ ቅመማ ቅመም የምንጨምረው ጨውና የወጥ ማጣፈጫ ነው። እንዲሰራላችሁ የምትፈልጉትን ምግብ ኮመንት ላይ ጻፉ። ከዛ መጨረሻ ቅመማችንን ቅድም ያለውን ጨውና ወጥ ማጣፈጫችንን እንጨምራለን። ቁንዶ በርበሬም ካላችሁ ቁንዶ በርበሬ ማድረግ ትችላላችሁ። ያው እዚህ ጥቅል ጎመን ላይ ብዙ ጊዜ ጥቅል ጎመን ላይ ቁንዶ በርበሬ ስለማይመቸኝ እንደራሴ አይደለም የምሰራው። ከዛ እናዋሃድና አዘጋጅተን ወደ መጨረሻው አካባቢ ላይ ያው እንደተለመደው ያው መጨረሻ ላይ የሚገባው በኛ በአበሻ ምግብ ላይ ቃሪያ ነው። ቃሪያ ያው ቃናውም ይኖራል፣ አሪፍ ነው ቃሪያ። እኛ ደግሞ እቺ ትንሿን ቃሪያ ነው የተጠቀምነው። ቃሪያችን እንጨምራለን። ከዛ በቃ ዋህደን ጨርሰን ማቅረብ ነው ከኛ የሚጠበቀው። ሁለት ቁርጥ እንጀራ እናደርጋለን ለአንድ ሰው በቃ ያህል። ከዛ የሰራናትን ጥቅል ጎመን በእንዲህ ባማረ መልኩ እናቀርባታለን። ዛሬ እኛ ደግሞ የሰራናት በሁለት ለሶስት ሰው ትሆናለች። እዚህ ላይ ቢኖር ኖሮ ጥሩ ስንግ ቢኖረው በጣም ደስ ይላል፣ ይጣፍጣል። ሚጥሚጣም አድርጎ መመገብ ይቻላል እንደየፍላጎታችን። እንዲህ ባማረ መልኩ ሰርተነዋል። እንግዲህ ተመልካቾቻችን እናመሰግናለን እዚህ ድረስ ስላያችሁን። አንድም ሆኑ 5 3 ሆኑ ተመልካቾች እንግዲህ ነገ ላይ አብረን የምናደርገው ከእናንተ ጋር ነውና እናመሰግናለን።